በርትተናል፣ ጎብዘናል። 3 አመት ሙሉ ነው መከራ የበላነው። ለዚህ በዛሬው ዕለት በተለያዩ ማህበራዊ ሚዲያዎች ላይ ብዙዎችን ትኩረት ስቦና አነጋጋሪ ሆኖ የቀጠለው ብዙዎችን ሲቀባበሉት የነበሩት ጉዳይ በኢትዮጵያ ፊልም ኢንዱስትሪ ላይ የተለያዩ ፊልሞች ላይ በመተወን ድንቅ ብቃትን ያሳየን አርቲስት ሄኖክ ወንድሙ አሁን ደግሞ እየሰራ ባለው ፊልም የተነሳ አካላዊ ገጽታው ተቀይሮ ፍጹም ባልተጠበቀ መልኩ ኪሎ ቀንሶና ከስቶ የተመለከቱ ብዙ አድናቂዎች ለፊልሙ ወይም ለአርት ኢንዱስትሪ የተከፈለው ዋጋ ነው የሚል አስተያየትን እየሰጡ ቢገኙም አንዳንዶች ደግሞ በዚህ ልክ ኪሎን ቀንሰ አካላዊ ገጽታ ተቀይሮ ማየታችን ደግሞ ከባድ ጥንቃቄ ልታደርግ ይገባል፣ የጤና ሁኔታ ላይ የሚፈጥረው ተጽዕኖ አለ በማለት ገለጹ። እንዲህም የሚሉ ወዳጆቹ ሐሳብና አስተያየትን ሲሰጡ ተመልክተናል። በኢትዮጵያ የፊልም ኢንዱስትሪ ውስጥ ለሙያ የሚከፈልን እውነተኛ መስዋዕትነትን በተግባር ያሳየ አንድ ወጣት ባለሙያ ትልቅ መነጋገሪያ ሆኗል እያሉ በማህበራዊ ሚዲያዎች ላይ ብዙዎችን እየተቀባበሉ ሲገኙ ተዋናይና የፊልም ባለሙያ ሄኖክ ወንድሙ ፈረጃ የተሰኘውን አዲስ ፊልሙን ለተመልካች ለማብቃት ያለፈባቸውን ረጅም ዓመታት በትዕግስትና በጽናት የተሞሉ እንደነበሩ የገለጸ ሲሆን ሄኖክ ለዚህ ፊልም ስኬትና ለሚወክለው ገጸ ባህሪ አማካኝነት ሲል ብቻ የሰውነቱን ክብደት እጅግ አደገኛ እስከሚባል ደረጃ ድረስ በመቀነስ ለሙያ ያለውን ትልቅ ፍቅር በተግባር አሳይቷል። ይህ ወጣት የጀመረውን ፊልም ዳር ለማድረስ የገጠመው የገንዘብ እጥረት ሳይበግረው በተለያዩ መንገዶች ድጋፍ በማሰባሰብና የሰዎችን ፊት በማየት ጭምር ስራውን ለመቀጠል እንደተገደደ የገለጸ ሲሆን ምስሉ ላይ እንደሚታየው አርቲስት ሄኖክ ወንድሙ ለገጸ ባህሪው ሲባል የደረሰበት አካላዊ ለውጥ ለሙያው የሰጠው ትልቅ ዋጋና ቁርጠኝነት በግልጽ ይመሰክራል እያሉ ብዙዎች እየተነጋገሩ ይገኛሉ። ዛሬ ላይ ትልቁና ዋናው የፊልሙ ቀረጻ ተጠናቅቆ ማጠቃለያ መድረሱ የተሰማ ሲሆን ይህ ስኬት ደግሞ በብዙ ውጣ ውረድና በመከራ ውስጥ ያለፈ ባለሙያ ትልቅ እፎይታ እንደሆነም ተገልጿል። እሱም በቪዲዮ ያለበትን ደረጃ አጋርቷል። የሄኖክ ታሪክ ለኢትዮጵያ የጥበብ ሰዎች ትልቅ አርአያነት ያለው ያሉት የፊልም አድራጊዎች ጥበብ ዝም ብሎ መታየት ብቻ ሳይሆን እንዲህ ያለውን ራስን መስጠትና የመለወጥ ጥበብን የሚጠይቅ ሄኖክ በተግባር አሳይቷል ሲል ተደምጠዋል። በቅርቡ ለእይታ ይቀርባል ተብሎ የሚጠበቀው ፈረጃ ፊልም ከጀርባው እንዲህ ያለውን የ7 ዓመት የጽናት ታሪክ አዝለው የሚመጣ መሆኑን ለተመልካች ልዩ ስሜት እንደሚፈጥር ጥርጥር የለውም። እስቲ ሄኖክ ወንድሙ ያጋራውን አንድ ቪዲዮ ተመልክተን እንመለስ። በርትተናል፣ ጎብዘናል። 3 አመት ሙሉ ነው መከራ የበላነው። ለዚህ ፊልም እወዳችኋለሁ፣ አከብራችኋለሁ። እሺ የምሬን ስለታገሳችሁኝ በጣም አመሰግናለሁ። ወንድሜ እግዚአብሔር ይስጥልኝ። እግዚአብሔር ይስጣችሁ። እግዚአብሔር ይስጣችሁ። አንደኛ ገብርኤል አንደኛ የኮሮ ጀግና ሲሆን እግዚአብሔር ይመስገን። እንግዲህ በቪዲዮ ላይ እንደተመለከታችሁት ነው አርቲስቱ እጅግ ብዙ የሚባል ኪሎን ከ30 በላይ ቀንሶና እዚህ ላይ አካላዊ ገጽታው ተቀይሮ የምናየው ይህ ደግሞ እንዳልናችሁ ለአርት የተከፈለ ዋጋ ነው በማለት ብዙዎች ሐሳብ እየሰጡበት ይገኛሉ። ከዛም ባሻገር ደግሞ ነገር ግን ለጤና ጉዳት ሊኖረው ስለሚችል ይህን ያህል መስዋዕትነት መክፈል አይገባም የሚሉም ሌላ ሐሳብ ሲዘዋወሩ ነበር። አንድ እርምጃ ፈቀቅ ማለት ቀርቶ ወደኋላ የሚጓዘውን የሀገራችን የፊልም ኢንዱስትሪ 3 ዓመታት ሙሉና ከ3 ዓመታት በላይ ፈረጃ የተሰኘውን ፊልም በሄኖክ ወንድሙ አማካኝነት እንዲሁም ከህዝብ በተሰበሰበ ወጪ እየሰራ የሚገኘው አርቲስት በዚህ ልክ ራሱን ቀይሮ መስዋዕትነት ከፍሎ ማንም ስመጥር አርቲስት ከጎኑ ሳያግዘው ከህዝቡ ለምን ገንዘብ ተሰበስባለህ የሚል ትችትም ተጨምሮበት ከነዚህ ዓመታት ያክል እንግዲህ ይህንን ፊልም ለማሳካት አካላዊ ገጽታው ላይ በጤናው ላይ ነው ጭምር ከባድ መስዋዕትነትን እንደከፈለ የቅርብ ጓደኞቹ ይናገራሉ። ብዙ አድናቂና ወዳጆቹ ላደረከውና ለምታደርገው ነገር ሁሉ ክብር አለን፣ እንደ ሐሳብ ግን ሰውነትን በዚህ ልክ ለውጠ ሚዲያ ላይ ባትታይ አሪፍ ነው የሚል ሐሳብን ሲሰጡ ተመልክተናል። እናንተስ የአንክሮ ቲዩብ ቤተሰቦች ምን ትላላችሁ? በእርግጥ እንግዲህ እንደምታውቁት ነው በኢትዮጵያ ፊልም ኢንዱስትሪ ላይ በተለይ አሁን ነው እንጂ ከዚህ ባሳለፍናቸው ዓመታት የፊልም ኢንዱስትሪ ተቀዛቅዞ ነበር። አሁን ግን መነቃቃት እየታየበት ይገኛል። አርቲስት ሄኖክ ወንድሙ ደግሞ ፈረጃ የተሰኘው ፊልም እንግዲህ በኢትዮጵያ የፊልም ኢንዱስትሪ ላይ የራሱን ትልቅ አሻራ ያሰርፋል ተብሎ ይጠበቃል።
እንዳልናችሁ ግን አርቲስቱ በዚህ ልክ ደግሞ መስዋዕትነት መክፈሉ ጤናው ላይ ጉዳት እንዳያመጣ የሚል መልእክቶች እየተላለፉ ይገኛሉ። ነገር ግን በውጭው ዓለምም ይሄ የተለመደ ነው። ብዙዎች እንግዲህ የሚሰጣቸውን የፊልም ካራክተር ለመጫወት እንግዲህ ፊልሙ ወይም ካራክተሩን የሚፈልገውን አይነት አካላዊ ገጽታ ለመላበስ፣ ኪሎን ለመቀነስ፣ ኪሎን ለመጨመር ይገደዳሉ። እንግዲህ ለመጀመሪያ ጊዜ ማለት ይቻላል ሄኖክ ወንድሙ በዚህ ልክ ቀንሶ ያየ ነው። በእርግጥ ከዚህ በፊት አርቲስት ግሩም ኤርሚያስ ሰውነቱን ቀንሶ እንደታየና ፊልሙ ላይ ለመተወን ካራክተሩን ለመጫወት በእንደዚህ አይነት መልክ እንዳለፈ እናውቃለን። ነገር ግን ደግሞ በዚህ ልክ አካላዊ ገጽታው ተቀይሮ የመጣው አርቲስት ሄኖክ ወንድሙ የሚያሳየን ፊልም ፈረጃ በጉጉት እንደሚጠበቅ አድርጎታል። በዛሬ ዕለትም እንግዲህ አጠቃላይ የሚባለው ዋና ቅርጾች ተጠናቀው ወደሚቀጥለው ስቴፕ ወይም ደረጃ እንደተሻገረ የገለጸው አርቲስት ሄኖክ ወንድሙ እንግዲህ ፊልሙ ሲለቀቅ የራሱ የሆነ አሻራ እንደሚያሳርፍ ተስፋ እናደርጋለን ሲል ገለጸ። አርቲስት ሄኖክ ወንድሙ ግን ለፊልም ኢንዱስትሪው ግን የከፈለው ዋጋ በእውነት እጅግ የሚደነቅና ለብዙዎችም ምሳሌ የሚሆን ነው ማለት እፈልጋለሁ። ወደ ውድ የአንክሮ ቤተሰቦች እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳብና አስተያየታችሁን ልትሰጡ ትችላላችሁ። በዛሬው ፕሮግራማችን ሄኖክ ወንድሙ ፈረጃ በተሰኘው ፊልም እንግዲህ ኪሎውን በብዙ መጠን በመቀነስ አካላዊ ገጽታው በዚህ ልክ ወርዶ የታየበት ቪዲዮ እና ምስልን ያጋራችሁ ይሆናል። ከዚህ በተጨማሪ ቪዲዮውን ላይክ እና ሰብስክራይብ ያደርጋችሁ ሐሳባችሁን በኮሜንት አጋሩኝ።